ቤተክርስቲያን ተሰራ ደግሞ ሙስሊሙ ይረዳል። እኛ ራሳችን ሰርተናል። የአባቴ ልኮሽ ቤተክርስቲያን ራሴ ሰርቻለሁ። ሙስሊሙና ክርስቲያኑ ወንድማማች ነው፣ እህትማማች ነው። የመኖሩ ጉዳይ የሆነ እንደሆን አሁን ለውጡ ድረስ በኢትዮጵያ ውስጥ ያለ ህዝብ ጠባው ይሄ ነው። እኔ የራሴ ወንድም ክርስቲያኖቹ ጋር ተሞሽሯል፣ ክርስቲያኖቹ እኔ ወንድም ጋር ተሞሽረዋል። የሚለየው በስጋ ብቻ ነው። ስጋ ለብቻ ያደርጋሉ እንጂ በሌላ መጫወት ነው፣ መጨፈር ነው አብሮ። እንደው የሃይማኖትም ልዩነት የለ፣ የብሔርም ልዩነት የለ። የብሔር ልዩነት እንኳ በአማራ ክልል ዛሬም አይታወቅም። የብሔር ልዩነት አይታወቅም ነው የሚመስለኝ ዛሬም እንጂ እንደዚህ ያለ እንግዲህ አክባሪ ከቶም እንዳው ተውጭ ተሩቅ አገር ተመጣ አክባሪ ነው የሀገራችን ሰው። አሁን ተለውጥ ወዲህ ነው። ይሄ ፖለቲካ የሚባል ነገር ነው እንጂ ያበላሸው የሀገራችን ሰው ጥሩ ነው። መስጊድና ቤተ ክርስቲያን የጋራ መስራትን በተመለከተ መስጊድ ሲሰራ ክርስቲያኑ ገንዘብ ያወጣል፣ ክርስቲያኑ እንጨት ይሰጣል። ቤተ ክርስቲያን ሲሰራ ደግሞ ሙስሊሙ ይረዳል። እኛ ራሳችን ሰርተናል። የአባቴ ልኮሽ ቤተ ክርስቲያን ራሴ ሰርቻለሁ። ፊቅህ እየቀራሁኝ ቃልቻውኝ አናውቅም፣ ክልክልነቱን አናውቅም። የተረዳዳ የተዛዘነ ህዝብ ነው። ይህም ምን አበላሸው? አንዳንድ ነገሮች ጊዜያዊ የሆኑ ነገሮች መሰረት የሌላቸው ናቸው።